እሺ ሰላም ጋይስ እንዴት ናችሁ? ይሄን ነገር ትላንት ሳየው ማለት በጣም በቃ ውስጤ በጣም ነው የተናደደው የደበረኝ ምናምን በልጁ ብቻ ሳይሆን በቃ ዩናይትድ አፕሮች እያደረገ ያለው አሁን ዝውውሩን አይ ዶንት ኖ ብቻ ይሄ ልጅ እኔ አንድ ጌም ምናምን ነው ተከታትዬ ወላ አላየሁትም። የሆነ ከኛ ጋር ጫወቱት ቀይ ወጣንበት ማለት በቀይ ወጥቶ ምናምን አሞሪም እያለ የተጫወቱን ጨዋታ ላይ ዛሬ ነው ያስተዋልኩት ልጁን። ከዛ ውጪ አላየሁትም። ሶ እንዲህ ብዬ ስለ ልጁ ብዙ ማውራት አልችልም። እንደዛም ብዬ መዋሸትም አልፈልግም። ግን ማለት 50 ሚሊዮን ለዚህ ልጅ ከከፈልክ በደንብ በቃ 6 ቁጥርን በደንብ ሊያጠናክሩልን የሚችሉ በደንብ ልምድ ያላቸው ጉልበቱ ያላቸው አቅሙ ያላቸው ልጆች አሁን ባሌባ ራሱ አለ። ብዙዎቻችሁ ላይ መቻችሁ ይችላል ግን የተሻለ ነገር ሊያሳይ ይችላል ብዬ የማስበው ልጅ ነው። አደም ዋርተን አለ ምናምን አትሊስት የፕሪሚየር ሊግ ፕሩቭ ነው የምፈልገው ካልክ በተቀራራቢ እዚህ ላይ 10-15 ሚሊዮን ጨምረህ እነዛን ልጆች ማምጣት ትችላለህ ብዬ አስባለሁ። ግን አሁን እያየኋቸው ያላቸው ነገሮች እንዳልኳችሁ ዝውውሩ እኔ ዩናይትድ ዝውውር ነገር እኔ ማለት ከትላልቅ ክፍያዎች ምናምን መራቁን ወድጄዋለሁ። አሁን ለነ እንትና እንደዛ አይነት ፈርናንዴዝ ምናምን እንደዛ አይነት ክፍያ እንዲከፈል አልፈልግም። ግን ደግሞ ካልከፈልክም ሌሎች የምታመጣቸው ልጆች ደግሞ ፊዚካሊ የሆነ ነገር አትሪቢዩት ሊያደርጉ የሚገቡ ልጆች መሆን አለባቸው ብዬ አስባለሁ። አሁን እንኳን ቤስት ባይሆንም ለፊውቸር መሆን የሚችሉ ልጆች መሆን አለባቸው ብዬ አስባለሁ። ግን በዚህ ልጅ ያን ነገር እናያለን አም ዳውትፉል። ግን ያው እንደማንኛውም የዩናይትድ ተጫዋች መልካሙን እመኝለታለሁ። ግን አምናት ሃፒ በእንደዚህ አይነት ነገር ማለት ነው። ክለቡ እንደዚህ ከሆነ የሚሄደው ማናጀሩ ምንም አይነት ኢንፍሉዌንስ እንደሌለውና ፕሮፐር የሆነ ማናጀር አለመኖር በራሱ የሆነ ዲሲሽን እንደዚህ አይነት ነገሮችን እንድናይ ተጫዋቾች እንዳይመርጡን እያደረገ ይመስለኛል። ማይ ቢ ኮንትሮቨርሻል ቲንግ ግን እኔ የማናጀሩም የሆነ ኢፌክት አለው ብዬ እንዳስብ እያደረገኝ ነው አሁን እየሆኑ ያሉት ነገሮች ማለት ነው። ኤኒዌይስ እስቲ ሀሳባችሁን አስቀምጡልኝ።